በየጊዜውና በየዘመኑ መንግስት በተቀየረ ቁጥር የሀገርን ሰንደቅ ዓላማ መቀየር እና ወይም ደግሞ በሰንደቅ ዓላማው ላይ ያለውን ምልክት በየጊዜው ያለ ምክንያት በፖለቲካ ውጥረት ምክንያት መቀያየር ሀገርን ሰላም አያደርግም፣ ጤናማም አያደርግም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ድጋሜ በሰንደቅ ዓላማ ምክንያት መጥቻለሁ። እንግዲህ በባለፈው የጀመርኩት ነገር አለ፣ ከዚያ የቀጠለ ነው። ይሄ የሰንደቅ ዓላማው ፍላጎት፣ የሰዎች ፍላጎት ማለት ነው፣ ብዛት እየጨመረ ሲሄድ በፌስቡክ እና በዚህ በቲክታክ የማየው ነገር እየጨመረ ሲሄድ ደግሜ መምጣት እንዳለብኝ ወሰንኩና አብዛኞቹን ሰብሰብ አድርጌ ይዣቸው መጣሁ። እንደምታያቸው ከላይና ከታች ከላይ 6 ከታች 6 ተደርድረዋል። ወደ 12 ሰንደቅ ዓላማ ሰዎች እነዚህ ቢሆኑልን ጥሩ ነው እያሉ የሚፖስቷቸው ናቸው። በአራት ደረጃ ከፍያቸዋለሁ። ምንም እንኳን መቀየሩን ባላምንበትም የግድ ከሆነ ግን ጤናማ የሆኑ ከላይ 3 ብዬ ካሉት መርጬ ነው። ከዚያ ዝም ብሎ በግዴለሽነት ወይ በስንፍና ባለማወቅ ዝም ብሎ ተራ የሆነ ነገር የመረጡ ከታች 2ኛ ደረጃ፣ ከዚያ ችግር ወይም ተንኮል ሊኖርባቸው የሚችሉ መጨረሻ በጣም አደገኛ የሚባሉ ድርድሮችን በቅደም ተከተል አስቀምጫለሁ። የመጀመሪያዎቹ እንደምታዩቸው የኢትዮጵያ ሰንደቅ ዓላማ ላይ አረንጓዴ፣ ቢጫ፣ ቀዩ ላይ የኢትዮጵያ ካርታ የተለጠፈበት ነው። ኢትዮጵያ ካርታው በወርቃማ ምልክት ብቻ ነው የሚታየው። ምንም የተለየ ሌላ ነገር አይታይም። ራሱ ሰንደቅ ዓላማውን እንደያዘ ካርታው በቅርጹ ብቻ ነው የሚታየው። ይሄ በአብዛኛው ወደ ልሙጡ የቀረበ ነው። ካርታው ብቻ መቀመጥ ነው ልዩነቱ። ይሄ በጣም የወደድኩት ነው። ቀጥሎ የወደድኩት የአደይ አበባው ምልክት የተለጠፈበት ነው በወርቃማ ምልክት። አሁንም ሌላ ቀለም አልተጨመረም ከ3ቱ ቀለም ውጭ። ሶስተኛው የጋሻና የጦር ምልክት ነው። ያው አደይ አበባው ይታወቃል፣ የኢትዮጵያ መገለጫ ነው ብያለሁ ባለፈው። ለዛ ነው የወደድኩት። ሶስተኛው አሁንም የኢትዮጵያ መገለጫ፣ ዓለም ሁሉ እኛን ያከበረችበት የአድዋው ጦርነት ነውና ይህ ምልክት ሲታይ በዓለም ያው ሀያልነታችን ወይም አልሸነፍ ባይነታችን ስለሆነ የሚገለጠው፣ ይህም ሶስተኛው የተመቸኝ ነው። ይሄ የመጀመሪያው መስመር ላይ ያሉት 3ቱም የሰንደቅ ዓላማ አይነቶች ቢደረጉ የትኛውንም ግለሰብ፣ የትኛውንም ማህበረሰብ፣ የትኛውንም ሃይማኖት፣ የትኛውንም አካል፣ ግለሰብ፣ ማህበረሰብ፣ ህዝብ የሚያስቀይም፣ የሚጎዳ፣ ቅር የሚያስብል ነገር የለውም። የመጀመሪያው መስመር። ሁለተኛው መስመር ላይ በመጠኑም ቢሆን አለማስተዋልና እጅልነት ያየሁበት ነው የሁለተኛው መስመር። ከሁለተኛው መስመር የመጀመሪያው አደይ አበባ አለች። አደይ አበባ ጋር ችግር የለብኝም፣ ግን በአደይ አበባው ዙሪያ የሆነ ዚግዛግ የሚመስል ነገር ታያላችሁ። ግን 2 ኮከቦች፣ ባለ 5 ጉጥ ኮከቦች፣ አንዱ ተዘግዝቆ አንዱ ወደ ላይ ቀና ብሎ፣ በሹሉ በኩል አንደኛው ተዘግዝቆ እንደገና በሹሉ በኩል አንደኛው ወደ ላይ ከፍ ብለው እርስ በርሳቸው ተሰካክተው ሁለት ባለ 5 ጉጥ፣ ባለ 5 ማዕዘን ኮከቦች፣ በፊት የነበረው ኮከብ ማለት ነው ባንዲራችን ላይ፣ እሱ በቢጫ ቀለም ተዘግዝቆና ወደ ላይ ቀና ብሎ ተሰካክተው መቁጠር ትችላላችሁ። ምናልባት በትክክል ካልተሳሳትኩ 10 ነው የሚሆነው ጉጡ፣ አጠቃላይ ጉጡ። ምክንያቱም 2 ኮከቦች ናቸው፣ አንዱ ኮከብ 5 ጉጥ ስላለው። ስለዚህ አልሸሹም፣ ዞር አሉ። ይሄ አልተመቸኝም። በዲዛይን አሳምረውታል፣ አይን ያማልላል፣ ግን ያው ተንኮል ያለበት ይመስለኛል። እና ሌላ ቀለም፣ ሰማያዊ ቀለም መጨመሩን አልወደድኩትም። እኔ ከ3ቱ ቀለም ውጭ ምንም ሲጨመር ደስ አይለኝም፣ ምንም ምልክትም ሲጨመር ደስ አይለኝም። በዚሁ መስመር ሁለተኛ ላይ ያለው ርግብ ነው። ርግብ የሰላም ምልክት ነው፣ ዓለም አቀፋዊ ምልክት ነው፣ ሀገራዊ አይደለም። ማለት ሀገረሰብ ብቻ አንድ ማህበረሰብ የሚያውቀው ምልክት አለ፣ ዓለም በሙሉ የሚያውቀው ምልክት አለ። እና ይሄ ርግብ የሰላም ምልክትነቱ ለዓለም ነው እና ብዙም ለኢትዮጵያ ያን ያህል አንገብጋቢነቱ አልታየኝም። ተራን የሚያደርገው ይሄ ርግብ እዛ ጋር ብትለጠፍ
አንድም ገብጋቢነቱ ለሀገሪቱ ምንም ትርጉም የለውም። ሰላምንም ሊያመጣ አይችልም። ሰንደቅ ዓላማው ላይ ስለተለጠፈ ሰላምን ሊያመጣ አይችልም። እንደዛ ብሎ ማሰብ ጅልነት ነው። እንደውም በዚህ ዘመን አንዲት ሀገር ሰላም የምትሆነው በኢኮኖሚ ከፍተኛ ደረጃ ላይ ስትደርስ፣ በአቅም ሲኖራት፣ በጦር እነዚህ በሚሊተሪ በማንኛውም በኃይል በመሳሪያ ጉልበተኛ ስትሆን ሰላም ትሆናለች፣ ማንም አይነካትም። እና ርግብ ለጥፎ መዘብዘብ ሰላም አያደርግም። ርግብ አለመኖሯም ጦርነት እንዲመጣ አያደርግም። ጅልነት እንደዛ ብሎ ማሰብ ያለፈበትም ነው። ሶስተኛው በዚህ መስመር ላይ ያለው በዚህ በሁለተኛው መስመር ላይ ሶስተኛው ሰንደቅ ዓላማ የአባይ ግድብ የተለጠፈበት ነው። የአባይ ግድብ ለሰንደቅ ዓላማ የሚሆን ሳይሆን ሌሎች ከሰንደቅ ዓላማ ዝቅ ላሉ ለሌሎች ተቋማት ወይም ለሆነ ነገር መገለጫ፣ ለምሳሌ ቴምብር ላይ ሊለጠፍ ይችላል። የሆነ ትኬት ላይ የሆነ ነገር ላይ ሊለጠፍ ይችላል። የሆኑ በሀገር ላይ በምንገለግልባቸው አንዳንድ ጉዳዮች ትኬቶች ላይ ምናምን ሊለጠፍ ይችላል እንጂ ሰንደቅ ዓላማ ላይ አይለጠፍም። ለምን? ጊዜያዊ ነው የሚሆነው። ለምሳሌ ቅድም ጋሻና ጦር ብለናል፣ ለዘላለም በዚህ እንታወሳለን። አባይ ግን ከዚህ የበለጠ ሌላ አባይ ሌላ ግድብ ልንሰራ እንችላለን። ከዚህ እየበለጠ ከፍ እያለ ሊሰራ ይችላል። በሆነ አጋጣሚም ሊጠፋም ይችላል፣ ሊፈርስም ይችላል። በሆነ አጋጣሚ ቋሚ ላይሆን ይችላል። እያሟረትኩበት አይደለም፣ ግን ልክ እንደ አደይ አበባ እንደ ጋሻና ጦሩ በዘላቂነት ሰንደቅ ዓላማ ላይ የሚለጠፍ አይደለም። የተሻለ ነገር ስንሰራ የአባይ ያንስብንና ሰንደቅ ዓላማው ላይ መለጠፉ ትንሽ ሊያስቸግር ይችላል። በዚህ መስመር ያለው ይሄን ይመስላል። ሶስተኛው መስመር ላይ ያለው ጀበና፣ መሀለኛው ደግሞ አንድ የማከብረው ሰው ነው እዚህ ቲክታክ ላይ የሚታይ ስሙን አልጠቅስም። አንበሳ ከታች እንደውም 4 አናብስት ናቸው መሰለኝ ከታች ያሉት። ከዚያ ዚያፍ አለ። ቀጥሎ ሶስተኛ ላይ ያለው ደግሞ የኢትዮጵያ ካርታ ናት በሰማያዊ፣ ከዛ ቢጫ፣ ጎልድ፣ ወርቃማ። እነዚህም አሁን የጀበናውን ብዙም አልተነትንም። ያው ቡና አፍቃሪ ነን ተብሎ ስለሚታሰብ የቡና መገለጫ አሁን የተራ ነው ለሰንደቅ ዓላማ። ይህን ብዙ ማብራራት አያስፈልግም። ሁለተኛው ግን ማለት በዚህ በሶስተኛው መስመር ላይ ሁለተኛው ሰንደቅ ዓላማ አናብስቱ ተኝተው ከላይ ደግሞ ዛፍ የሚታየው ሁለት አካላትን ወይ ሁለት ክልሎችን ዝም ብሎ ለማስደሰት ያደረገው ይመስለኛል። ወይ በቅንነት ሊሆን ይችላል፣ አላውቅም። የሆነ ማህበረሰብ አለ ዛፍ መገለጫ ነው የሚል፣ የሆነ ክልል የሆነ ማህበረሰብ ደግሞ አለ አንበሳ ነኝ የሚል እና ሁለቱን እንዲሁ በቃ ለማስታረቅ ለማዋደድ ይመስላል። እና ይህም አያዋጣም። እንዲህ ተብሎ ሰንደቅ ዓላማ ላይ ምልክት አይደረግም። ቀጥሎ ያለው በሰማያዊ መደብ የኢትዮጵያ ካርታ ነው። በደንብ አጉልታችሁ እንደዚህ ዙም አድርጋችሁ እዩት። የኢትዮጵያ ካርታ ውስጥ ያልገባ ኮተት የለም። ማለት ለሰንደቅ ዓላማ ሲሆን ድሪቶ ስለሚያደርገው ነው እንጂ ኮተት አይደለም። እጅግ በጣም የምንመካባቸው ቅርሶቻችን፣ ስራዎቻችን፣ ባህሉ ምናምን ብዙ ውድ ነገሮች የሀገራችን በክልሎች ሁሉ ያሉትን አመጥተው ለጥፈውታል ሰንደቅ ዓላማ ላይ። ይሄ ድሪቶ ነው። በቋንቋ አላስፈላጊ ቃላት ሲደጋገሙ ድሪቶ ይባላል በቋንቋ ትምህርት። ወይም መንገድ ዳር ላይ እንዳይበርደው እየለመነ የተቀመጠ ሰው እንዳይበርደው ድሪቶ ያደርጋል። እንትኑን ልብሱን ሲጥፍ ሲሰፋ ድሪቶ ሆናና እንደዛ ድሪቶ ነው የሚያደርገው። እና ይህም አስቂ ነው፣ ብዙም የሚጠቅም አይደለም። ሌላኛው ከታች የተዘረዘሩት ግን አደገኞች ናቸው፣ እጅግ በጣም አደገኞች። የአንድን ክልል ምልክት ለሀገሪቱ ሰንደቅ ዓላማ ለማዋል መሞከር። ቀጥሎ መስቀል አለ። ሙስሊም ባለበት ሀገር የክርስትናን ምልክት እለጥፋለሁ ብሎ ማሰብ ይሄ በጣም ጅልነት ነው፣ አደገኛ ነው። ከዛ ቀጥሎ ኮከብና ግማሽ ጨረቃ አለ። ብዙ እምነት ክርስትና ባለበት ብዙ ክርስትና አይነቶች ባሉበት የእስልምናን ምልክት የኢትዮጵያ ሰንደቅ ዓላማ ላይ እለጥፋለሁ ብሎ ማሰብ ይህም ድንቁርና ነው፣ ጅልነት ነው። ስለዚህ ሶስቱ ታች ያሉት አደገኞች ናቸው፣ በድንቁርና የታሰቡ ናቸው፣ ደስ የማይሉ። እንደውም ከዚህ የባሰም አጋጥሞኛል። የሌላውን ሀገር ቋንቋ የማይመለከተንን ሰንደቅ ዓላማው ላይ ለጥፎ የፖሰተ ሰውም አጋጥሞኛል። እና እኔ ለሰንደቅ ዓላማ እንደው ሰው ምን ያህል እንደው ግንዛቤ ቢኖረው ነው እንደዚህ በዚህ ደረጃ የወረድ ነው እያልኩ ግራ ገብቶኛል። ስለዚህ እናንተም ትላላችሁ፣ አስቡበት። እኔ አሁንም ምንም አይነት ቀለም ምንም አይነት ምልክት እንዲጨመርበት አልፈልግም።